መስራታችሁ አሪፍ አስራለ ጥሩ ነው። ዩቲዩብ ጥሩ ነገር ነው። ስሩ ደቡ ይሄን ነበር ስትፈልግ የነበረው። እኔ እንደዛ ብዬ አስረድቼሽ እኔ ንቀሽኝ ሄድሽ፣ ዝም አልኩኝ። በጣም ኦቨራክት አደረግሽ፣ ዝም አልኩኝ። አሁን ከገዛ ጓደኛዬ ጋር ፖስት ማድረግ አናምርም። እኔ እና እሷ ዛሬ ማለት ይተረዳ ወንድ ስለሆንክ ነው ላንተ የነገርኩህ። ቻናል ብዙ አታውቅም። አንተኛ ተረጋጋ። ለመስከፍል ታውቃለህ። ምንም ልረጋጋ አልችልም። በጣም ዝም አልኩኝ። እኔ እንደ ባዳ ገፍትራችሁኝ ነው። ይሄ እንደ ባዳ አይደለም። አንደኛ የትስ እንገናኝ፣ የትስ ብንገናኝ ምን አስጨነቀ እንዴ? ይሄ እኮ ቀርበርት እንዳይነካ ወላ ደግሞ ወላ ብርድ መት ምንድነው? አንተ ምንድነው ያማን ያተ ክብርሽ ጠብቂ ነው አንተ ወንድ ልጅ አይደለ? ሴት ልጅ መታተስ እንዴት ነው? እስኪ መታተኛውቀሽ ማንስ ወድ ምን አገባኝ እኔ የለመደሽ ምስኪን ቤቴ ተጨሬላለከሽበት እኔም ውስጤ ይሰበራል። እባክሽ አስቢበት። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁልን? እኛ በጣም ደህና ነን፣ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መተናል። ዛሬ ደግሞ ትልቅ የሆነ እንግዳ ይዤላችሁ መጥቻለሁኝ ማለት ነው። እንዴት ነህ? እስካሁን መልክ ነው አላሳየኝ። ኧረ አሳያቸው። እንዴት ናችሁ? ሰላም ሰላም ውድና የተከበራችሁ የዱዱ ቤተሰቦች ናችሁ። እንዴት ናችሁ? እንግዲህ እኔ ለማታውቁኝ ዳቤክ ይባላለሁ። ከአንድ ወር ከሁለት ወር በፊት በዛኛው በዋናው የዩቲዩብ ቻናል ላይ መጥታችሁ ምናልባት ካያችሁ ኮሜንት ላይ አስቀምጡልኝ። እናውቃለን ከዳቤኪ ነው የመጣ ነው ብላችሁ መጻፍ ትችላላችሁ። ዛሬ እንግዲህ ከባድ እንግዳ ተጋብዣለሁ። ዱዱ ጋር ነው የመጣ ነው። ዛሬ እንግዲህ በጣም ለናንተ ተብሎ እናንተን ለማዝናናት እናንተን ለማስደሰት በጣም በግብዳው ነው የመጣ ነው። እኔም እንግዲህ ለአንድ ለሁለት ወር ከዩቲዩብ ጠፍቼ ነበርና አመጣጤንም ጥሩ ለማድረግ ያክል ይሄን ቪዲዮ ለእናንተ ስል በጣም ደስ በሚል ቪዲዮ ነው የመጣሁላችሁ። ምንድነው ግን የቪዲዮውን አይዲያ ከመናገራችን በፊት በእናንተ በእኔና በሰው መካከል የሚቀር ሚስጥር አለ፣ ሁላችንም ማለት ነው። እንግዲህ እንዳያችሁት ጧት ላይ ፎቶ ተፖስቶ ነበር፣ አይታችሁታል እንግዲህ ያለውን ነገር እና ምንድነው የዛሬው ቪዲዮ በአረብኛ እሷ ትነግራችኋለች ማለት ነው። እና ይሄ ነገር ግን ሚስጥር ሆኖ በእናንተ መካከል እንዲቀር ፈልጋለሁ። ማንም ሰው የዚህ ቪዲዮ አይዲያ የዚህ ቪዲዮ ኮንተንት የገባው ሰው ኮሜንት ላይ ምንም ነገር እንዳይጽፍ አደራ 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 እንላለን። እና ዱዱሻ ምንድነው እና ያለው ነገር ይሄን ይመስላል። እስኪ እሷ ደግሞ በአረብኛ ታስረዳቸዋለች ቀስ አድርገሽ ማለት ነው፣ ማንም ሰው እንዳይገባ አድርገሽ። እኔም አይገባኝም እንግዲህ ያዝግድ። እሺ አስር ሁዌ እኖ አና ሁዌ ራንሽ ትግር ሚሊዮን ራይህ ማባድና ሄክራን ራህን እሎ ሁዌ ማሴ ብክቲር بعد ما شاف الصورة اتصل فورا بعد ما شاف الصورة هلا راح يجي راح نشوف مع بعضنا እንግዲህ እኔ ምን እንዳለች አልነገረችኝም ማለት አልገባኝም። ግን ከዚህ በፊት በአማርኛ ምናምን የሚናሷ ስለወራ ምን እንደሆነ እኔ ራሱ አውቃለሁ። ግን በአረብኛ የገባችሁ ሰዎች ካላችሁ ምንም አይነት ነገር በዚህ ቪዲዮ ላይ ቀድማችሁ ከመፍረዳችሁ በፊት ኮሜንት ላይ ምንም ነገር እንዳትጽፉ አደራ። ምክንያቱም ይሄ ኮሜንት ላይ ጽፋችሁት እኛ እንዳቅ ማንፈልገው ሰው ጋር ካወቀ ይሄ ቪዲዮ በቃ ተኮላሸፈ ማለት ነው። አደሺ ስርቤናትና ሶ ያን ነገር እናንተ ያዙልንና ብቻ የዛሬው ቪዲዮ ደውሎልሽ ነበር? አዎ ደውሎልኝ ነበር። እንግዲህ ፈገግታ ባሏ ይሁን ወንድሟ አይታወቅም፣ ብቻ ደውሎላት ነበር። ባልሽ ነው ወንድምሽ ነው? አልታወቀም። ያልታወቀ ነገር ነው። አዎ ሲመጣ ግን ጓብሎ ነው መሰለኝ የደወለው። ፎቶውን አይቶ ምናምን ጧት የተፖስተ ቀን ላይ የተፖስተ ፎቶ ነበርና እንግዲህ ደውሎላት ምናምን ነበር። እና በማይሆን ፈገግታ ደግሞ ታውቁታላችሁ። በጣም እንደዚህ አይነት ነገር በቃ ሲናደድ ደግሞ ተናደደ ነው። እና እስኪ አሁን እንዴ ደወለ እንደው ሄላ እሺ ጀርባ በኩል እየመጣ ነው። ዛሬ ተቀውጠ ቪዲዮ እንግዲህ እስኪ እናያለን። እጄን ሰብሰብ ብላ ለማንኛውም የሆነ ነገር ከተፈጠረ እንኳን ሰልፍ ዲፌንስ
ያስፈልጋልና እስኪ መጣ መሰለኝ። እንግዲህ አንቺ ነሽ እንዳትመታ እንጂ ሰልፍ ዲፌንስ ይኮራል ስንት ጠፋስ ሁለት ወራችን እንደዚህ ነው ሊሰለም እንዴት ነህ? እንዴት ነው? ጥቁር ነጭ ጥቁር በዚህ ሳልች እንዴት ነው? ምንድን ነው? ጠፋህ እኮ 2 ወር ሙሉ አንተ አትደውልም እንዴ? ይሄን ያክል ስጠፋ አንተ ጸጉርሽ ደግሞ ተስማማኝ። አዎ እናት አንተ ራስ እንዴት እንዳማረብህ በቃ ሲጀምር ብላክ እየነገርኩሽ ነበር ትናንትና ካስታውሽና ለበሽ ነው እያልኩሽ ነበር። አዎ እኔ ማን ደህና ሰሞን የለብንም እናንተ በጣም አዎ። እንዴት ነን ፋሚሊዎች? እኔና እሷ አናምርም? እንዴት ነህ? በምን ፕሮሰስ ነው መሰረት በምን ቻናል ፕሮሰስ ነው መሰረት የዱዱቲ ባለሻል በሷ ካምባላ አካውንት የራሷ አካውንት አለ። ለሰብስክራይብ አድርጓት አበረታቱ። ምን ከፍታላት ነው አላት የራሷ 3000 ሰብስክራይብ ያላት ከየት ይመጣል? አለባት። ድሮ አንድ ላይ ተሰሩ ነበር እሱ አንድ ላይ ተሰሩ ነበር። ጀሶ ማን ነው አሁን የኔው ነው ያንተ የራስ አለ አሁን የኛው ቀኝ ነው። አይ ተይው ሌላውን ተይው። ቤኪና ዱዱ ነው መስራታችሁ ችግር የለውም። እንደዛ እንለዋለን እንደውም አሪፍ ነው። ቤኪና ዱዱ ዋው ስማችሁ ራሱ ነው አብሮ የሚሄደው። ቤኪና ዱዱ ነው መስራታችሁ አሪፍ ስራ ጥሩ ነው። ዩቲዩብ ጥሩ ነገር ነው። ስሩ ደው ግን ፎቶ ስትፖስቺ ቢያንስ ማሳወቅ አልነበረብሽ። ለምንድን ነው ማሳወቅ? ምን ማለት ነው? ለምንድን ነው ማሳወቅ? እኔ እኮ ባንቺ ስልክ ላይ አካውንቱን የከፈትኩት ኮመንት ሲጽፉልሽ ሪፕላይ እንድታደርጊ ነው። አብረን ነበር የምንሰራበት አይደለ? ደብቀው አሁን አንተ እንደዛ ማድረግ ነበረብሽ። ምን አደረኩኝ? ስልክ አሁን እኔና እሷ እንደምንሰራበት ምን ያህል አይደለም ዩቲዩብ አንድ ሰው እንዴት እንደሚያለፋ ታውቃለህ? በጣም በደንብ ኢነርጂን፣ ገንዘቤን፣ ጊዜን የፈጀውበት ቻናል አይደለ? አንድ ሰው ለማግኘት ይከብዳል። ፎቶ እዛ ቻናል ላይ ሲፖስት አሁን ዩቲዩብ ቻናል ብዙም አታውቅም እሷን ችግር እኔ ለሷ ላይ አልፈርድም። ግን አንተ እንዴት ፖስት ስታደርግ እዛ ላይ እንዴት ዝም አልክ? ኖ እኔ ፖስት ምናምን ማድረግ ስራ አይደል እንዴ? የምን ስራ? አሁን እኮ በአንተ ቻናል ፖስት ማድረግ ትችላላችሁ እኮ። እንችላለን፣ ችግር የለውም። እሷ እናደርጋለን። ነው አካውንት አንቺ አይደለም እያልከኝ ነው? እኔ ያለፈውበትም እንዴ? ባለፈው ነገር አከን ያለፈውበትም ይቻላል። እሺ ኖ አይደለ? ኖ እኔ እዚህ ጋር ግልጽ እንድታደርግልኝ የምፈልገው ነገር አለ። የራስህ ዩቲዩብ ቻናል አለ አይደል? አለኝ። ይኸውልህ አንተ ያልገባ ነገር አለ እዚህ ጋር ሜቢ ትንሽ ባለፈው ተጣልተን ነው ላስረዳት ሞክሬ የሆነ ከነጆሲ ጋር የሰራነው ስራ ነበርና ፍራንክ እንደሆነ ነግሬያት ነበር። ምናልባት ላታውቀው ትችላለህ። አንተም ላይ ብዙ አልፈርድም፣ ግን ከነጆሲ ጋር ከሰላም ጋር ምናምን ቪዲዮ ሰርተን ትንሽ ከኔ ለኔ ጊዜ ያሰጠኝ ለሷ እንዴት ምናምን በሚል ነገር አይደል? ይገባል ሰርተን ነበር። ኦኬ እሺ። አሁን ደግሞ ፕራንክ ነው ምናምን ብያት ነግሬያት አላምንም ማለት እንትን ነው የምትፈልጊው ይሄን ነበር ስትፈልጊ ነበር። እኔ እንደዛ ብዬ አስረድቼሽ እኔ ንቀሽኝ ሄድሽ፣ ዝም አልኩኝ። በጣም ኦቨራክት አደረግሽ፣ ዝም አልኩኝ። አሁን ከገዛ ጓደኛዬ ጋር ፖስት ማድረግ አይደለም ይሄን ያክል አንተ ምንድነው ይሄ? ቀላል ነገር አይደለም። እንትን ዳቢኪ ምን ይሆንክ ነው? ኖ አይደለም፣ በስነ ስርዓት እያወራን ነው አይደል? ዩቲዩብ ቻናል በጣም የለፋውበት ነው። ገባኝ። ኤዲት ከፍዬ ነው ማስደረገው፣ ገንዘቤ ነው የሚወጣበት። ገባኝ። አይዲያ ኬት ነው የሚመጣው? ተጨንቄ ነው የሚመጣው። ቪዲዮ ፎቶ ፖስት መሆኑ ምንድነው ችግር? ፎቶ ፖስት ካረ አናምርም። እኔ እና እሷ ዛሬ ማታ ጠብቁ። እሺ ፎቶ ይሁን ፎቶ ይሁን። እሺ ዛሬ ማታ ጠብቁ ምናምን ምንድነው የሚባለው? አልገባኝም። ዛሬ ማታ የሆነ ቪዲዮ ልንሰራ ነበርኛ ሐሳባችን። በራስህ መስራት ትችላለህ። ለምን እኔ የሷስ ቻናል የኔ እኮ መስራት ትችላለሽ፣ ችግር የለውም። ያኔ የኔ ጥፋት ነው። ሶሪ ለሱም ይቅርታ ጠይቄሻለሁ ባለፈው። በቃ እኔ በጣም ጨንቆኝ ነበር የዛን ታይም። ይኸውልሽ ወንድ ልጅ ስራ ካጣና ገንዘብ ከኪሱ ከጎደለ በጣም ትልቅ ጭንቀት ውስጥ ነው የሚገባው። የዛኔ ደግሞ 2 ወር ሙሉ ለፍቼበት 2 ወር ሙሉ የለፋውበት ስራ ውሃ ነው የበላው። ገባሽ? በጣም በዛ ተናድጄ የዛን ታይም ስጠራኝ ስራ አለብኝ። በጣም ነገር የለም ወንድ ስለሆንክ ነው ላንተኛ ነገር ዩቲዩብ ቻናል ብዙ አታውቅም። አንተኛ ተረጋጋ፣ እንደሚያስከፍል ታውቃለህ። ምንም ልረጋጋ አልችልም። በጣም ብዘም አልኩ። አንድ ጊዜ ተረጋጋና እናውራ፣ ችግር የለውም።
አንደኛ በእኔ ዩቲዩብ ቻናል መስራት እችል ነበር ግን የኔ ዩቲዩብ ቻናል ከሷ የተሻለ ሰብስክራይብ ስላለ እንሰራለን ብዬሽ ነበር አይደል? አንሰራም። ምን ይባላል? ካንቺ ችግር የለም። ከስማሽ ምርጫ ነው። ስሚ ያንቺ ምርጫ ነው። አላስገድድሽም። ነው እንድትናደር ይለፍልሽ። አዲስ ቻናል ከፍተህ ልሰጣትም ትችላለህ። ችግር የለውም። ይሄ ቀላል ቻናል ነገር አሁን ሚዲያ ላይ ፖስት ማድረግ ይኸውልህ፣ አሁን ቀድመህ አሳውቅኝ። እሺ ቀድማችሁ መታችሁ ፈገግታ ይሄን ነገር ካንተ ጋር ብዙ ነገር እየሰራን አልነበረም እና ከሰው ጋር ከሌላ ሰው ጋር ልስራ ብትይኝ እሺ ከቀጥታም እኔ እንደ ለምን አንተ አስፈቀደኝ ነው ከሷ ጋር ስትሰራ እሱ እኮ ትልቁ ቻናሌ ነው እኮ ምን ሆነሽ ነው? እሱ እኮ ትልቁ ቻናል እኔ እንደ ባዳ ገፍትራችሁኝ ነው። ይሄ እንደ ባዳ አይደለም። አንደኛ ተረጋጋ። ይኸው ልንገርህ ከምሬ ነው። በጣም ኖ አይደለም ኖ እኔ ገና አሁን መጣው አይደል ገና መጣን ቪዲዮ ልንሰራ ነው። እሷ ዩቲዩብ ቻናል ላይ ደግሞ የምንሰራበት ሚስጥር ገና የሷ ዩቲዩብ ቻናል ገና ስለሆነ የሷን ለማሳደግ ነው። እሺ ተውት። ሌላ ይቀር በምንድን ነው የምትተዋወቁት ነው? ምንድነው ከዚህ በኋላ እንሰራለን ብላችሁ የምታስቡት ወይ በምን አይነት መንገድ ነው? እሺ በምን ገና ጓደኛሞች አይደል? ኖርማል ጓደኛሞች ነው። የወደፊቱን አይታወቅም ፈጣሪ ያውቃል። ግን ላይክ ኦኬ ምን ነች? ምንሽ ነው? ምንም አይደል። ምን ነች? ፍቅረኛ ነች? ዳዊት ካንተ እሺ አይ ኖ አይደለም። ፍቅረኛ ነች አይደለችም? ይሄን ብቻ መልስልኝ። ላይክ ፖስት የምታረገው ቪዲዮ ነው እየቀረስክ ያለው አይደል? አዎ ላይክ ልንሰራ ነበር ገባብን፣ አበላሸብን። አንድ አይደለም። ሁለተኛ ደግሞ ምን ነች? ላይክ ፍቅረኛ እኔ እኮ ይኸውልህ ልንገርህ፣ ፍቅረኛዬ ነች ተው ካልከኝ እተዋለሁ። የሰው ፍቅረኛ እንትን አለ ችግር የለውም። ስሩ ምንም ላትሉ ይችላል። ገብቶሃል አይደለም? ግን እንድትመልስልኝ የምፈልገው ነገር እኮ ችግር የለውም። እኔ ጠይቀኝ። አሁን እኮ አንተ ነግራ እያጋባኛለሁ። ፍቅረኛ ነች ስለ ፍቅረኛ አይደለችም አልከኝ። ሶ ላይክ ስለሷ ይሄን ያክል የምትጠይቅበት እንትን እሺ ሰማኝ በእናትህ። እኔ በጣም ትልቅ ድብርት ውስጥ ነበርኩ። ገብቶሃል አይደል? ገባኝ፣ እረዳሃለሁ። እኔ ጭንቅላቴ በጣም እየዞረ እኮ ላግዝ፣ በምን ላግዝ? የት ነው የምትተዋወቁት ሁለታችሁ? እንዴ አንተስ ምን አስጨነቀህ? የትስ እንገናኝ? የትስ ብንገናኝ ምን አስጨነቀ? እንዴ መብታችን እኮ ነው። ምንድን ነች እሷ? ትንሽ ነች እንዴ? ምንም ይሁን እኮ እኔ እኮ ምንም ይሁን አልኩ። ግን የት ነው የምትተዋወቁት? የሁሉ ጊዜ እንደምትተዋወቁ ለምን አልነገራችሁኝም? የግድ ሁሉንም ነገር ስለ ህይወቴ አንተ ማወቅ አለብን ማለት ነው? እንደዛ ነው እና አሁን እኮ አልገባኝም። ሰው እኮ አንተ ለሷ ስሜት ቢኖር አይደለም አንድ ምንድነው እንዴ? እኛ ተመችቶናል። አንተ ምን አስጨነቀ? ከተመቸኝ ተመችቶናል። እኔ አስገድጄሽ ነው እንዴ? አረ የሆነ ራሱ አቅፍ ያን እሷ ፈልጋ አይደል እንዴ? እኔም ምን ማለት ነው? ምናምን አይደለም። ምን እያረክ ነው? እስቲ ምን እያረክ ትክክል ነው እያረክ ብለህ ነው የምታስበው? ይሄ ልንገር አይደለም። እሱን ብቻ መልስልኝ። ዩቲዩብ ቻናሏን ላግዛት ነው አይደለም? ዩቲዩብ ቻናል ምን ዋጋ እንደሚከፈልበት ወንድ ልጅ ታውቃለህ? ዩቲዩብ ቻናል ዩቲዩበር ነው አይደለ? እያረክ ያለው ነገር ልክ ነው ብለህ ታስባለህ? ይሄን ብቻ መልስልኝ። ካንተ መጣ እኔ እኮ እያረኩ ያለሁት ነገር ራሱ ምንድን አንተ በምን አይነት ሂሳብ አስበው እንደሆነ አልገባኝም። ዱዱሻ የኔ ነው ዩቲዩብ ቻናሉ ለሽኛል አይደል? አዎ የኔ ነው። ራሷ ነች አንተ አካውንቱን ክሬት አደረከው ማለት ይሄን ያክል ብቻ ለፍተህበታል ማለት አይደል? እሷም ለፍታለች አይደል? ሶ ይሄን ያክል ደግሞ ቢግ ዲል የሆነ ጥፋት አልተጠፋም። ፎቶ ብቻ ነው የተፖስተው። እኔ አሁን የመጣሁት ቻናሉን ይገማል መቆጣጠር ነው። እርግጠኛ ነኝ መቆጣጠር ነው። እርግጠኛ ነኝ። እርግጠኛ ስለሆንኩ ነው ማለት እርግጠኛ ቼክ አድርጋ ሀኪንግ በተማሪ አይደለም ማለት አይ ቼክ አድርጋል። ግን ስማ አይደለም ነው በተማሪ አይደለም። አሁን እኮ ቀጥታ መጥቼ ከዛ አውት ማድረግ ይችላል። ገብቷል አይደል? እኮ እርግጠኛ ነው ወይ? ለምን አይደለም? አይተኸዋል? በእኔ ስም የተከፈተ አካውንት ነው እኮ አይተኸዋል? ላይክ ስልክ ላይ መኖሩ ያን አካውንት ከመጀመሩ እንደዚህ ደረቅ ይሆን ነው? እኔ እውነቱን እየነገርኩ ነው አይደል? ነው ይሄ እኮ አንተን ለማናደር ወይም ደግሞ እንትን ምንም እያደረግን አይደለም። አንተ ሲመስለኝ ዩቲዩብ ፋሚሊዎችም እያያችሁ ከሆነ ትክክል ለምን አታወሩም? እስቲ እንትን አንተ ምን አስጨነቀ እንዴ? እያወራው እኮ ነው። የንቀት እኮ ነው እያወራችሁ ያላችሁ። በትክክል እናውራ መሰለኝ። በትክክል እናውራ። እዚህ ጋር ሁኚና እሺ፣ ምን የምትፈጣጠሩት? ይሄ በትክክል እናውራ እስቲ። እሷ እዚህ ጋር ባይዚ በጣም እየነከኝ ያለው ነው። መናናቃ የምን ንቀት ነው? በጣም ትክክል ነው። እኔ እስካሁን ድረስ እሷን እያወራኋት አይደለም
እሺ ኖ ላውራት ስላልፈለኩኝ ገብቶሻል። አንተ ብቻ ነው እያወራ አይደለም። ይኸውልሽ የረጅም ጊዜ ጓደኛዬ ገብቶሻል አይደለ? ልጠይቀው የምፈልገው ነገር እሱን እየጠየቅኩት ነው። ገብቶሻል አይደል? በጣም ማልጠብቀው ነገር ስላደረግሽ ማለት ነው እንጂ እንዴት ምን አድርጋ ነው? ምንድነው ያደረኩት? እናቴ ትሙት ነው የምላችሁ። እናንተ ኦዲየንሶች የመጨረሻ የአራዳ ልጆች ናችሁ እናንተ የመጨረሻ ማለት ነው። እነሱ ፕራንክ እንደሆነ ሳይነገራቸው ገብቷቸው ያን የመሰለ ቪዲዮ አውቀው ጁሲ ላይ አብረን ስንጫወት የነበሩን ሰዎች እናንተ ዩቲዩበር ሆናችሁ ፕራንክ እንደሆነ ስነግራችሁ እንዴት ጭንቅላታችሁ እንዴት አልተቀበለውም? ያን ነገር እንዴት አላወቃችሁ? ወይስ ይሄን ነገር ስትጠብቁት ነበረ ወይ? እኔ ምንም አልገባኝም። ይሄ ነገር ስትጠብቁት ነበረ እንዴ? አንተ ይሄ የሚያልፍ ጊዜ ነው ባይዘ ማያልፍ ቃላት ትናገር። እናንተ በጣም አመሰግናለሁ ለእናንተ። እንዴ አሁን እኔ ፈገግታ እኔም ትግስት እያለቀ የምር ይሄን ያክል እንደዚህ የሚያባብል ነገር ምን ነገር የሰራ ነው ነገር የለም። አንተ ይሄን በደንብ እንዳይመታ ኋላ ጊዜ ደግሞ ይሄን ያክል ምንም የሚያባብል ነገር ምንድነው? አንተ እንዴ እሺ ዝም በል። ምንድነው ክብር? አንተ ምንድነው ያማለ ያተ ክብርሽ ጠብቂ ነው እንዴ ክብር ምናምን ነገር ትላለህ እንዴ? አልመችኝ ነበር አሁን እና ለምን አልመታም እንዴ? ሴት አይደለሁ እንዴ? እንዴት እንደዚህ ትለኛለህ? ማንሱን ማንሱሽ ነው እንዴ? ስለ ክብር ምናምን ታወራለህ እንዴ? ነው አይደለም? አንተ ወንድ ልጅ አይደለ? ሴት ልጅ መታሰስ እንዴ ነው? ማንሱን ምን አገባኝ እኔ? ልትመሽኝ ነበር እኮ እንዴ ነው? በቃ ፈገግታ እንደዚህ አይነት ነገር በቃ እንደ ጓደኛ ክብር ነው የምትላላቸው ምናምን ትለኛለህ እንዴ? ብቻን ስታገኛት ልትናገራት መብቴ እኮ ነው። እኔ ጋር ሆና እኔ ነው ክብሬን ነው የምትንትል። አንተ አስፈቅጄ ነው እሱን መንካት ያለብኝ? ምን አገባ አንተ? እኔ ለእንዲህ በጥፊ ልትመችኝ ነበር። ለምን አልመታም? እንደዚህ ነበር እኔ ለአንቺ ማሳይሽ ክብር እንደዚህ ነበር ማሳይሽ አይደለ? አሳየኸኝ እኮ ምንድን ነው ያልከኝ? ሚዲያ የተቀረጸ ነው። ምንድነው የምትነካኪው ልጅ እንዴ? ምንድን ነው የነካችሁት? ብርድ እንዳይመታ በየመዝጋቴ ጥፋት ነው እና ብርድ ይምታል ማሰቤ ጥፋት ነው። ምን አገባኝ? ኦኬ ልታመም ሆስፒታል ልግባ ያንን ነው የምፈልገው። ሲጀመር ሂድ በቃ እየረበሽከን ነው። የምር እየረበሽከን ነው። አዎ ሂድልን አንፈልግም እንደው በቃ ተው። አሁን እኔ ምንም አይነት ጠብ ውስጥ መግባት አልፈልግም። እሺ በጸባይ ሂድ በቃ። አሁን እኔ መጣላት አልፈልግም። በቃ ክብርህን ጠብቀህ ሂድ በቃ። ክብርህን ጠብቀህ ነው አይደል የመጣው? በቃ ሂድ። እየረበሽከን ነው። በጣም አመሰግናለሁ። ቻው። እንትን ወዳችኋለሁ። ባይ ባይ ተላይ ጨለለ ብቻው ማውራት ጀመረ። አትከብር እርብሏል። ዩቲዩብ ፋሚሊዎቻችን ይህን ቪዲዮ አይዲያ ያልገባችሁ ወይም ደግሞ እስካሁን ድረስ ያልተገነዘባችሁ ካላችሁ መጀመሪያ ቪዲዮን ገብታችሁ ኢንትሮ ላይ ሂዩትና ለመጠቅለል ያክል እሷ በአረብኛ የሆነ ነገር ትበላችሁ። እንግዲህ ሙሽታክዲ አና ሙሽታክ ሻሃዶ مثل ما شفتوا እንግዲህ ወይ صار ማሰብ كتير ونحن نجحنا بهذا الشيء وانتم كمان ما لازم تكبروا هذا الشيء بدل سر بيناتنا يعني راح نشوف كمان አርሹ ከባል ተብሏል። ብቻ እናንተ በቃ ይሄን እንዳልኳችሁ መጀመሪያ ላይ በኮሜንት ያሱት። በቀጣይ ቪዲዮ ደግሞ እንግዲህ ይሄ ልጅ መንገድ ላይ እንደዚህ ያወራ ካገኘ ነው በእኛ ምክንያት ሊሆን ይችላልና እንወዳችኋለን። ሁላችሁም እዚህ ድረስ ካያችሁ ይሄን ቪዲዮ ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት። ምክንያቱም ይሄ ሲጀምር የዱዱ ቲቪ ነው ይመስለኛል። ብቻ ሰብስክራይብ አድርጉላት እና እንደዛ ነው። እንወዳችኋለን። ባይ